እግዚአብሔር ፍቅር ነው የሚለውን ኢቡክ የጻፈው አፍለሶምጳ የተባለው ሄኖክ ተስፋዬ ብፁዕ አፍለሶምጳ ነኝ። ይህንንም ኢቡክ ያነበቡ ወገኖችም አንድራኒቆን የተባለው ዮሴፍ ደበላ፣ እኔ ብፁዕ አንድራኒቆን እባላለሁ። ወንድሙም ፕላጦን የተባለው ዮሴፍ ኃይለ መስቀል፣ እኔ ብፁዕ ፕላጦን ነኝ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ እግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። እግዚአብሔር ረድቶኝ እግዚአብሔር ፍቅር ነው የሚል ኢቡክ አዘጋጅቻለሁ። ወንድማችን ብፁዕ አፍለሶምጳ በጻፈው መጽሐፍ ላይ እግዚአብሔር ፍቅር ነው በተሰኘ መጽሐፍ ላይ የተረዳሁትንና ባነበብኩት ጊዜ የተረዳሁትን ነገር ለእናንተ ሼር ላደርግላችሁ መጥቼ ነው። ዛሬ በብፁዕ አፍለሶምጳ በተጻፈው ኢቡክ መጽሐፍ ላይ የተረዳሁትን ነገር እናገራለሁ እና የዚህ ኢቡክ ዓላማ የእግዚአብሔርን ፍቅር በተመለከተ መጽሐፍ ቅዱሳዊ መሰረት ያለው መርዳት እንዲኖረን ነው። እንደዚሁም ደግሞ እግዚአብሔር ይወደኛል እያለ ነገር ግን በልቡ እግዚአብሔር እንደሚወደው ለማይሰማው ሰው የምስራች አለ ለማለት ፈልጌ ነው። እግዚአብሔር ፍቅር ነው። የድነታችን መሰረት እግዚአብሔር ፍቅር መሆኑን ለማስረዳት ያም ብቻ አይደለም፣ ይህንን ወንጌል ለሚሰብኩ ሰዎች ትጥቅ እንዲሆንም ታስቦ የተዘጋጀ ነው። ይህንን ወንጌል የሚሰብኩም ቢያነቡበት በጣም ይጠቀሙበታል ብዬ አስባለሁ። ፍቅር የሚባለውን ነገር በተለያየ ወይ ዲፋይን ልናደርገው እንችላለን። የቤተሰብ ፍቅር ሊሆን ይችላል፣ የሀገር ፍቅር ሊሆን ይችላል፣ የጓደኛ ማቾች ፍቅር ሊሆን ይችላል። ግን ወደ መጽሐፍ ቅዱስ በምንመጣበት ጊዜ ፍቅር ከዚህ ትርጉም በጣም የላቀና የሰፋ ነው። ኤፌሶን መጽሐፍ ላይ ምንድነው የሚለው መጽሐፍ ቅዱሳችን? ኤፌሶን መጽሐፍ ምዕራፍ 2 ቁጥር 4 ላይ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን እያለን ያወራናል። ይሄ ፍቅር አጋፔ የሆነ ፍቅር፣ ገደብ የሌለው ፍቅር፣ እግዚአብሔር ለኛ በልጁ በኢየሱስ ክርስቶስ የገለጠልን ልክ የሌለው ፍቅር ወይም ከኛ የሆነ ነገር የሚፈልግ ሳይሆን ከሱ ከራሱ የተገለጠልንን የእግዚአብሔርን ፍቅር የምናይበት መንገድ ነው። አንድ አካል ብቻውን ፍቅር ሊሆን አይችልም። እግዚአብሔር ፍቅር ነው። ሰው ሳይፈጠርም በፊት ፍቅር የነበረ አምላክ ነው። ታዲያ እንዴት ነው አንድ አካል ብቻውን ፍቅር ማይሆን ከሆነ እግዚአብሔር ዓለም ሳይፈጠር በፊት ፍቅር ሊሆን የሚችለው? ይህንን የምንመለከተው ይህ ፍቅር በአሐዱ ስሉስ አምላክ በአብ በወልድና በመንፈስ ቅዱስ የነበረ ፍቅር መሆኑን ያሳያል። ኢየሱስም ሲናገር ዓለም ሳይፈጠር በፊት ስለወደድከኝ ብሎ ይናገራል። ይህም የሚያሳየው ምንድነው? ዓለም ሳይፈጠር በፊት እግዚአብሔር በራሱ ስሉስ አምላክ ስለሆነ በአብ በወልድና በመንፈስ ቅዱስ መካከል ባለው ፍቅር የፍቅር ባህሪ እንዳለው የሚያሳይ። እግዚአብሔር በመጀመሪያ ፍጥረትን ፈጠረ። ፍጥረትን የፈጠረበት ዓላማም ደግሞ ክብር ጎሎት ክብር እንዲጨምሩለት ሳይሆን መጀመሪያ እሱ ክብር የበቃ አምላክ ስለሆነ ይህንን ክብር ከሰዎች ጋር እንዲያጋራ፣ ሰዎች ይህንን ክብር ከእርሱ ጋር እንዲካፈሉ ለማድረግ ሰው ልጆችን እንደፈጠረ እናያለን። እግዚአብሔር ፍጥረትን በ6 ቀናት ፈጠረ፣ በሰባተኛውም ቀን አረፈ። እግዚአብሔር የተፈጠረው ነገር በሙሉ መልካም እንደነበረ ማየ። በፈጠረው ነገር ውስጥ አንዳች ክፋት አልነበረበትም። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎም ተናገረ። ይህም የሚያሳየው እግዚአብሔር ከጀምሮ የሰው ልጅ መልካም ፍጡር አድርጎ እንደፈጠረው የሚያሳይ ነገር ነው። በዚህም እግዚአብሔር በፈጠራቸው ሁሉም ነገሮች ውስጥ አንዳች ክፋት እንዳልነበረበት እንዲሁም ደግሞ ሁሉም መልካም እንደሆነ ማሳያ ነው። እግዚአብሔር አዳምንና ሔዋንን ከፈጠረ በኋላ በዔድን ገነት አስቀመጣቸው። በዔድን ገነትም እግዚአብሔር በገነት ለመብል የሚሆኑ ዛፎችን አበቀለ። በገነት መካከል ደግሞ 2 ዛፎችን አበቀለ። እነርሱም የሕይወት ዛፍና መልካምና ክፉን የሚያሳዩ ዛፍ ነው ይላል። ከዛ እነኚህ አዳምና ሔዋን በዔድን ገነት ላይ በተቀመጡበት ጊዜ ነፃ ፈቃድ ነበራቸው፣ ንጹህ ሰዎች ነበሩ። ኃጢአትና ክፋት በዚያ ሰዓት በእነሱ መካከል ምንም አልነበረም። ይህ ነገር ግን የመጣው እግዚአብሔር መልካምና ክፉን የምታሳየውን ዛፍ አትብሉ ብሎ ባስቀመጠ ጊዜ ይህንን ትእዛዝ በተላለፉ ጊዜ ኃጢአትና ክፋት እንደመጣ እናያለን። መጀመሪያ ግን አዳምና ሔዋን ንጹህ ሰዎች ነበሩ፣ ነፃ ፈቃድ ነበራቸው። ግን ኃጢአትና ክፋት የሚባለው ነገር ይህንን እግዚአብሔር ያስቀመጠውን ትእዛዝ በተላለፉ ጊዜ እንደመጣ እንመለከታለን። በዚህ ኢቡክ የመጀመሪያው ክፍል ላይ የተነሱ ዋና ዋና ሐሳቦችን
እኔ አጠቃልላቸዋለሁ። የመጀመሪያው ክፍል ጥንትም እግዚአብሔር ፍቅር ነው ይላል እና በዚህ ውስጥ የፍቅርን ሴኩላር ዲፊኒሽን እናያለን። እንደዚሁም ደግሞ ፍቅርን ጥልቀት፣ የፍቅር ትርጉም ከነዛ እንደሚያልፍና መጽሐፍ ቅዱሳችን እግዚአብሔር ፍቅር ነው ብሎ እንደሚናገር እንመለከታለን። ይህም ፍቅር ደግሞ በአብ በወልድና በመንፈስ ቅዱስ መካከል የነበረ ዘላለማዊ ፍቅር መሆኑን እንመለከታለን። እግዚአብሔር ደግሞ ሰውን የፈጠረበት ዋነኛውም ዓላማ እግዚአብሔር ከሰው ወይም ደግሞ ከፈጠረው ፍጥረት ፍቅርን ፈልጎ ወይም ክብርን ፈልጎ ሳይሆን ይልቁኑ ለፈጠረው ፍጥረት ፍቅሩንና ክብሩን ሊያጋራ ፈልጎ እንደሆነ ሊሰጥ ፈልጎ እንደሆነ የምናይበት ክፍል ነው። በዚህ ክፍል አቅጣጫችንን ወደ ሰው እናደርግና ወደ ዘፍጥረት መጽሐፍ እንሄዳለን። እግዚአብሔር ሰውን ፍጥረትን በስድስት ቀን እንደፈጠረ እና በሰባተኛው ቀን እንዳረፈ፣ ሰው በስድስተኛው ቀን እንደተፈጠረ፣ ሰው በእግዚአብሔር መልክና ምሳሌ እንደተፈጠረ እንመለከታለን ማለት ነው። እግዚአብሔርም ሰውን ከፈጠረ በኋላ በምድር ምስራቅ በኤደን ገነት እንዳኖረው እንመለከታለን። በኤደን ገነትም ሁለት ዛፎችን እንዳስቀመጠ እናያለን። ያችኛዋም ዛፍ የእውቀት መልካምና ክፉን የምታሳውቀው ዛፍና የሕይወት ዛፍ ነች። እግዚአብሔር መልካምና ክፉን ከምታሳውቀው ዛፍ ሰው ልጅ እንዳይበላ እንደከለከለው እንመለከታለን። መጽሐፍ ቅዱስ ይህንን ሁሉ ሰብሰብ አድርጎ እግዚአብሔር የፈጠረውን ፍጥረት ተመለከተ፣ ሁሉም መልካም ነበረ ብሎ ይናገራል። እግዚአብሔር በፈጠረው ዓለም ውስጥ ክፉ ነገር አልነበረም ማለት ነው። ያ ብቻ አይደለም። የተፈጠሩት ሰዎች አዳምና ሔዋን በጣም ንጹህ ሰዎች ነበሩ። ሲፈጠሩ ውስጣቸው ክፋት አልነበረም፣ ኃጢአት አልነበረም፣ ወደ ኃጢአት ያዘነበሉ ሰዎችም አልነበሩም። ያ ብቻ ሳይሆን ሲፈጠሩም እግዚአብሔር የነጻ ፍቃድ ባለቤት አድርጓቸው እንደነበረ እንመለከታለን። በዘፍጥረት መጽሐፍ ትረካ ደግሞ ይህ የሰው ልጅ ነጻ ፍቃዱን ተጠቅሞ እግዚአብሔር ላይ እንዳመፀም ደግሞ የምናየው ይሆናል። በቀጣዩ ክፍል ደግሞ የሰውን ውድቀት ታሪክ እንመለከታለን። ሴቲቱ ተታለለች። ሴቲቱ የተታለለችው እባብ ባቀበላት ሐሳብ እንጂ ቀጥታ በሰጣት ፍሬው አልነበረም። ይህም የሚያሳየው ሰይጣን በምን አይነት መልኩ የሰው ልጆችን እግዚአብሔር ፍቅር ያላቸውን አመለካከት እንደሚቀይር ነው። ሐሳብን በመጫር በእግዚአብሔር ያለንን አመለካከት በመቀየር የሰው ልጅ ለእግዚአብሔር ያለውን ፍቅር እንዲቀንስና ከእግዚአብሔር እንዲርቅ የሚያደርግ የሰይጣን ሐሳብ እንደሆነ እዚህ እንረዳለን። አዳም በፍቃዱ በላ፣ የታለለም አዳም አይደለም። እንግዲህ ይሄንን መጽሐፍ ቅዱሳችን ያስቀምጥልናል። በዚህ በአዳም ምክንያት ራሱ ኃጢአት ወደ ምድር እንደገባ በሮሜ ምዕራፍ 5 ቁጥር 12 ላይ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ የሚለውን እናያለን። በዚህ በአንዱ በአዳም ስህተት ምክንያት ኃጢአት የተባለው በሽታ ወደ ምድር እንደገባ እንመለከታለን። አዳም ነጻ ፍቃድ ነበረው። የእግዚአብሔርን ትእዛዝ ተቀብሎ ነበር። እያወቀ ይህንን የእግዚአብሔርን ትእዛዝ እንደተላለፈ እናያለን። አዳምና ሔዋን ሞቱ። ይህም የሰው ልጅ ውድቀትን የሚያሳይ ነገር ነው። አዳም ከውድቀት በኋላ የሁለቱም ዓይኖች ተከፈቱ፣ ራቁታቸው መሆኑን ተመለከቱ። ከዚያም በኋላ የቅጠል ግልድም ሰውነታቸውን ለመሸፈን ተጠቀሙ። የእግዚአብሔርን ድምፅ ከሰሙ በኋላ ሸሹ። ይህም የሚያሳየው ምንድን ነው? እግዚአብሔርን ትእዛዝ በመተላለፋቸው ምክንያት በኃጢአት እንደወደቁና እንደሞቱ ነው። እንግዲህ በመጽሐፉ ከመጀመሪያው ክፍል ጀምሮ እስካሁን ድረስ የሰው ውድቀትን ታሪክ፣ የሰው የሳቱበትን መንገድ አይተናል። አሁን ደግሞ ታላቁን እግዚአብሔርን ጸጋ ወይም ስጦታ የምናይበት ጊዜ ይሆናል። አዳምና ሔዋን ከወደቁ በኋላ እግዚአብሔር የሰው ልጅ ፍለጋ እንደቀጠለ እናያለን። እግዚአብሔር አዳም ሆይ ወዴት ነህ እያለ በድምፁ እንደፈለጋቸውም ሁሉ እግዚአብሔር የሰው ልጅ ከወደቀ በኋላ የሰው ልጅ ፍለጋ እንደቀጠለ እናያለን። አዳምና ሔዋን ከወደቁ በኋላ ደግሞ ለነሱ እግዚአብሔር ተስፋ እንደሰጣቸው እናያለን። የሰው ልጆች በወደቁም ጊዜ እግዚአብሔር ለነሱ ያለው ፍቅር እንዳልቀነሰ፣ የእግዚአብሔር ፍቅር በሰው ልጅ ውድቀት ታሪክ ጊዜ የቀነሰ እንዳልሆነ፣ ሁልጊዜም የእግዚአብሔር ፍቅር ጽኑና ሕያው እንደሆነ እንመለከታለን። አዳምና ሔዋን ከወደቁ በኋላም እግዚአብሔር ፍቅር አልተቀየረም። እግዚአብሔር ዛሬም ነገም እስከ ለዘላለም ጥንትም ፍቅር ነው። የቁርበት ልብስ እግዚአብሔር የሰው ልጅ ከወደቀ በኋላ ራቁታቸውን እንደሆኑ ከተመለከተም በኋላ የቁርበትን ልብስ አለበሳቸው። እንግዲህ እንደምታወቀው ቁርበት ከእንስሳ ቆዳ የሚሰራ ነገር ነው። በዚህም ደም ፈሷል። ይህም የሚያሳየው ምንድን ነው? የሰው ልጆችን ኃጢአት ለመሸፈን እግዚአብሔር መስዋዕት እንደሚያቀርብ፣ ይህም መስዋዕቱ የኢየሱስ ክርስቶስ መሆኑን እንረዳለን።
በመጀመሪያም እግዚአብሔር የቁርበትን ልብስ ለእነዚህ ሰዎች በሚያለብሱበት ጊዜ ወደፊት መሲህ ልኮ ኃጢአታቸውን እንደሚሸፍንላቸው እንደሚክድንላቸው ማሳወቁ ነው። በክፍል 2 ስለ ሰው ልጅ ውድቀት ታሪክ ተመልክተናል። በዚህ ክፍል ያነሳናቸው ዋና ዋና ሀሳቦች ስለ ሴቲቱ መታለል ነው። የሰው ልጅ የወደቀበት ምክንያት ለእግዚአብሔር ያለውን አመለካከቱን አጥቶ ነው። ለእግዚአብሔር የነበረውን ቅን ልቡን አጥቶ ነው። ይህም ደግሞ ሰዎች ውስጥ የእግዚአብሔርን ፍቅር በተመለከተ ከሴጣን በመጣ ሐሳብ ሴቲቱ በመታለል እንደወደቀች ተመልክተናል ማለት ነው። ሁለተኛ ደግሞ አዳም በገዛ ፈቃዱ እንደወደቀ አይተናል እና ምንም እንኳን ሰው ወድቆ ራቁቱን ቢሆን ሰው ወድቆ ከእግዚአብሔር ቢሸሽ እግዚአብሔር ደግሞ ሰውን ጠልቶ ችላ አላለውም። ይልቁኑ እግዚአብሔር ሰውን መፈለግ ጀመረ። ይህም ፍለጋውም ደግሞ እግዚአብሔርን ትልቅ ፍቅር ያስረዳል። እግዚአብሔር ሰውን ከወደቀ በኋላ ሲፈልግ ፍቅሩን እንመለከታለን እዚህ ቦታ ላይ። ያም ብቻ አይደለም፣ እግዚአብሔር ለወደቀው ሰው ተስፋን ሲሰጥ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነት ተደረጋለሁ የሚለው ተስፋ ይህ ጥልቅ የሆነውን እግዚአብሔርን ፍቅር እንድንረዳ ያስችለናል። የቁርበት ልብስም ሲያለብሳቸው ድንቅ ፍቅሩን እንመለከታለን። እንግዲህ እኔ የተረዳሁት ነገር ከመጽሐፉ በማንበቤ ለእናንተ አሳውቂያችኋለሁ። እናንተም ደግሞ ስለዚህ ስለ ትልቁ ስለ እግዚአብሔር ፍቅር ለመረዳት ከፈለጋችሁ ይህንን መጽሐፍ እንድታነቡ ዘንድ እጋብዛችኋለሁ። እንግዲህ ከዚህ መጽሐፍ ብዙ ነገር ተምሬያለሁ። በጣም ስለ እግዚአብሔር ያለኝ አመለካከት ተቀይሯል። እንግዲህ ዛሬ የተመለከትነው ሁለቱን ክፍሎች ብቻ ነው። ከዚህም በኋላ ሁለት ጥሩ ክፍሎች አሉ። እነዚህም ክፍሎች ስለ እግዚአብሔር ፍቅር የሚያስረዱ ስለሆኑ መጽሐፉን እንድታነቡት በልቤ እመክራችኋለሁ። ይሄ መጽሐፍ 4 ክፍሎች አሉት። ጥንትም እግዚአብሔር ፍቅር ነው፣ የሰው ውድቀት ታሪክ፣ የሴቲቱ ዘር ተስፋ፣ ለዚህም ደግሞ ኢየሱስ ክርስቶስ የሚል 4 ክፍሎች አሉ። 5ኛው ማጠቃለያ እና በዚህ ቪዲዮ የተመለከትነው የመጀመሪያዎቹ 2 ክፍሎች ብቻ ነው እና የቀሩትንም ለማንበብ እንደጓጓችሁ እርግጠኛ ነኝ። ይህንን መጽሐፍ ማግኘት የምትፈልጉ ወገኖች ኮሜንት ቦክስ ላይ ሊንክ አለላችሁ። ሊንኩ ቀጥታ ወደ ዌብሳይቱ ይመራችኋል። ከዛም በኋላ አካውንት ይፍጠሩ የሚል አለ። ኢሜል አድረሳችሁንና ፓስወርዳችሁን ማስገባት ነው። ከዛ መጽሐፉን በነፃ ማንበብ ትችላላችሁ በነፃነት። እንደዚሁም ደግሞ ሐሳብ መሰንዘር ይቻላል፣ ሐሳብ መስጠት ይቻላል። እግዚአብሔር ይባርካችሁ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ እግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና።